መኖር ሐሳብ የለኝም እኔ መጀመሪያ ማስለን ባህር ዳርን በጣም ነው የምወዳት ሐሳብ ነው እዛም ነበር ለመኖር እንፈልገው ግን ማንኛውም ሰው ካገባ አኪድ የባሉ ሀገር ነው ሄዶ የሚኖረው ስለዚህ ካልሆነ ደግሞ ሀገሬ ላይ እጄ እኖራለሁ አንዳንድ ቤቶች እናያለን ምን አይነት ቤት ነው አዩ የምትፈልጊው ምንድነው ያለው የመጀመሪያዋን አነካም ለሁለተኛው ቤት እንፈልጋለን እኔ አልፈልግም ማስቀምጥበት እኔ አልፈልግም ወላ አንተ ቤት ወላ አንተ ምን ቀቀለ ብለው ካዩ ጋር በቃ ለሷ የልከራይልሽ ምናምን ከምትላት ማለት ነው ከአንዱ ቤት ዝለሉበት ከአንዱ ቤት ኑሩበት ይመችክ ሁሉም ቀሪ ስለሆነ ማለት ነው እኔ አልፈልገውም እኔ አንተ በሰራው ቤት ሳይሆን ማለት ነው እኔ ራሴ ባህር ዳር ላይ ራሴ ቤት ሰርቼ እገባለሁ ኢንሻአላህ አታሳፍሩኝማ እናንተ ላይክ አድርጉልኝ ሰብስክራይብ አድርጉልኝ ሼር አድርጉልኝ የራሴን ቤት ሰርቼ ባህር ዳር ነው የምገባው አገሬ ላይ እንጂ ካንተ ጋር እዚህ መጥቼ ዛዳማ መጥቼ ከናንተ ጋር ልጨመላለቅ ነው እንዴ አልፈልግም እኔ እዛው ተጨመላለቁ እናንተ እኔ አልፈልግም እኔ እጂ የራሴን ቤት ኢንሻአላህ ይሳካልኝ ይሆናል አይታወቅም የራሴ ነገር ሊኖረኝ ይችላል አይታወቅም የራሴ ነገር ካለ ደግሞ ልጆቼ ጋር ፋብዬ እኖራለሁ ከዚህ ሁሉ ወጥንቀጥ ልወጣ እችላለሁ ቪላ ኤልሼፕ ጂ ፕላስ ምናምን ነው ፈልጊው ወይስ አፓርታማ ምናምን ቤት ነው ፈልጊው እኔና አንተ ብቻ አብረን እንኖር እንጂ ክብት ብለን መዳበሪያም ቢሆን አንጥፈን በቃ ምን እንኖርበት እኔ ካንተ ጋር መኖር ነው ፈልገው ትንሽዬ ቤት ታይ ሆነች ነው ማሻአላህ አንቺ አታስቸግሪም በቃ አታስቸግሪም በቃ ሁለት ክፍል አንድ ሰሎንና አንድ ቤት እዚህ ጋር ማለት ነው በየተባለሽ ነው የሚመስለው ሰይድ ሲላት እውነት ለመናገር ቪዲዮን በደንብ ይዩት እኔ ቅናት ምናምን እንዳይመስላችሁ ማለት ነው ያኔ ብቻ ካንተ ጋር እንደዚህ ያለች ግብት ብለን ወጥት ምናለባት ብቻ ትሁን አረባክሽ አነጋ ብቻ እንደዚህ ምንድነሽ ማዳበሪያም ነው ኬሻም ትሁን ሲፈጠር ካሜራ ፊት ማን ነው ለገንዘብ አሁን እዚህ ጋር ካሜራ ተደቅኖ ሰው እያለ ሰይድ አንተ ለገንዘብ ብዬ ነው የቀረብኩና ገንዘብክን ስለምፈልግ ነው እንድትለፈልገ ነው ደግሞ የውሸት መሆኑ እንኳን ሌሎቹ አላጨበጨቡም ሰይድ ብቻውን ምስኪን ሰይድ ብቻውን ነው የሚያጨበጨበው እሱና ሁለቱ እንኳን አላጨበጨቡም ያኛው ቀዶማንነቷን በደንብ ስለሚያቀና ያላጨበጨበው እሱ እንደዛ ሲልም እንደዛ እንድትለፈልገ ነው ወይስ ምንድነው አኪድ አሁንማ ገና እንግዲህ አሁን መርዝ የጠጣሁት ለአንተ ነው ለገንዘብህ ጭምር ነው አትልክ መቼም እስኪ አኖራት በአንድ ክፍል ቤት እናሳየን እሷ እንዳለችው በኬሻ በትንሽ በጭቃ ቤት ዝም ብለን የሆነ ከአካባቢ ወስዳስ አኖራት አይክ እሷ አትኖርም እኔ ግን ምንም ባይኖረን በአንድ ክፍል ቤት አይደለም ምንም ባይኖር እንኖራለን ምክንያቱም እኔን ታቀኛለህ መጀመሪያ ማለት የደረስነው አንድ ላይ ነው ስለዚህ ምንም ለኔ ምንም ነገር አይደንቀኝም ግን እሷ ግን አትኖርልም በጣም እርግጠኛ ነኝ እንደዚህ መርዝ ጠጥታ እንደዚህ ምናልባት አሁን ከኔ በላይ የምትወድ መስሎ ሊሆን ይችላል እኔ በእርግጥ አሁን የልጆች አባት ነኝ ክፉ አይንካክ ለልጆቼ ቢያንስ በልጅ በኩል ተዛምደናል ለልጆቼ ኖርላቸው ገብተዋል ለሷ ደግሞ ባልሆነ ልትኖርላት ነው ማለት ነው ያው መውለዳቸው አይቀርም እሱንም ከወለዳችሁ እሱንም ካንተ ከወለደች አስመርምረው ልጅ ግን ምን ችግር የለውም ማለት ነው ባቂ ነው ማሻአላህ እንደዛማ መሆን የለበትም ያው ለኔ ማስበው ማለት ነው ላንቺ በቃ ይሆናል አይደል ካሰባችሁ አይቀር ማለት ነው ይሆናል አሪፍ ቤት አለ አይደል ምን ያለ የሆነ ግቢ እንትን ያለ እኔ እመጣለሁ አይደል አንዳንዴ ነገር ለብቻ ያለው ምናምን ለኔ ማለት ሰፋ ያለ ነው እንጂ ግባሽም በጭንቀት ምናምን እኔ እንደዛ ምን አገባ እኔ እና እሱ ነው የምንኖርበት ምን አገባ ትነደጂ አንቺ እኔ ላንቺ ያስብ ሲጀምር አንተ ለራስህ አስበህ ነው እንጂ ለኔ አስብ አይደለም ደግሞ ምን አገባ እኔ እና እሱ የምንኖርበት ይቻላል የራሳችሁ በቃ አጫናቁ ለማንኛውም ችግር እዚህ ጋር ግን ማለት ነው ልጁ እያላት ያለው በነገራችን እንደዚህ እኔ ምንም አልፈልግም እላለሁ አንተ በልልኝ የተባባሉ ይመስላል ምክንያቱም እንግዲህ መጀመሪያ ላይ በሰሩት ቪዲዮ ለሷ ብለው ተደባድበው ምናምን ነበር እዚህ ጋር ደግሞ ሰይድና ሙቤ ምንም እንዳልተፈጠረ አብረው ናቸው ማለት ነው እሷ ለአንተ አስበህ ነው ያለችው ለአንተ አስበህ ነው እንደዚህ የምትል ምን ለማለት ፈልገሽ ነው ለሱ የሚያስበው ለሱ አብራችሁ ነው እንደሚኖረው እሱ አብራችሁ አይኖር ለአንተ አስበህ ነው የምትይው ወይስ አብራችሁ ልትኖሩ እያሰባችሁ ነው
እሱም ልም ያለ ፍቅር ውስጥ ሳይገባ አይቀርም መሰለኝ። እንግዲህ መጨረሳችሁን እኔ ምንም ክፉ ነገር አልመኝልክም። እኔ ክፉ ነገር አልመኝልክም። የልጆች አባት ነህ ገብተዋል። እኔ ግን እናንተ ጋር እንድታስበኝ አልፈልግም። እዛው እኔ እኮ ለራሴ ብቻ ሳይሆን እኮ እስኪ ገቡ ነው እቺ ነገር እስክታልቅ ነው። እኛ ግቢ ይዘን እኮ አናከራይም አይደለም። አንተ ስራ የለህም? ለምንድን ነው ህይወታችን ውስጥ የምትገባው? በቃ ለምንድን ነው የማትወጣው? ስራ የለህም? ሰማሽ? ምን እንዳልታውቅ እቺ ነገር እሱ ማለት ነው ያማ ብቂሙን እየተወጣባት ነው ወይ ሳያስበው እያመለጠው ነው። እቺ ነገር እስከምትገባበት ነው ላለውን ነው የምታዞረው እያለ ነው ገብታ ወይ እያመለጠው እያወራ መሰለኝ። እሱም በንዴት እዚህ ጋር ማለት ነው እያወራ ያለው ልጁ ትክክል ነው። እኛ ግቢ እንትን አንልም ሙሉ ግቢ አንተ መቃሚያ ፈልገህ ነው ዘይን የምትለው? አይ እዚህ አይደለም ነው ሌላ ግቢ አኖር እዚህ አይደለም ሙሉ ግቢ ኮራና ሙሉ ግቢ እንገባ የለ ዘላጉት ወያ ነው ተደሙ አታካብ በቃ እንዴ እዚህ ጋር ይመቻቸዋል። አንተ መቃሚያ ፈልገህ ነው አለ። አብራችሁ ነበር እንደምትቀሙት። እኔ እኮ ሰያን ዘላጉት ወያ ነው ተደሙ አታካብ በቃ እንዴ ሙሉ ይሻላል። እሺ አይሻልም ነው እዛ ጋር ማለት የምፈልገው ቤቱንም አልፈልገውም። ስጣት ታም ሌላ ቤት አለኝ የምትለው ወይ ያማንን እያዋሻህ ነው ያማ ልጅቷን እያዋሻት ነው ወይ ደግሞ አዩን እያዋሻት ነው እንጂ ምንም የሚያከራይ ቤት የለህም። ቤት የምትከራይበት እንደዚህ የምትፈልገው ያንተ ቤት ይችላል ነው አልሞይ ምን ያገባኝ። ከፈለክ ከአገሪቷን ገዝተህም ልትከራይ እኔ ምን አገባኝ። ግን ለማንኛውም እኔ የመጀመሪያ ቤት ምናምን እያልክ ስሜን አትጥራኝ አልፈልግም። እዛም የመቼ መኖር ሀሳብ የለኝም። እኔ መጀመሪያ ማስለን ባህር ዳርን በጣም ነው የምወዳት። ሀሳብ ነው እዛም ነበር ለመኖር የምፈልገው። ግን ማንኛውም ሰው ካገባ አኪድ የባሉ ሀገር ነው ሄዶ የሚኖረው። ስለዚህ ካልሆነ ደግሞ ሀገሬ ላይ ሄጄ እኖራለሁ። ሀገሬ ላይ እንድሰራ አላህ ይርዳኝ። ሀገሬ ላይ የራሴ ነገር እንዲኖረኝ አላህ ይርዳኝ። የራሴ ነገር ኖረኝ የራሴን ቤት ሰርቼ ሀገሬ ላይ በቃ አንተ ላይ የተሰራው አንተ ሀገሬ የተሰራው ካልሆነ እና እኔም ካልፈለኩኝ ስለዚህ እኔም ሀገሬ ላይ የራሴን ቤት ሰርቼ ኢንሻአላህ አላህ ከረዳኝ ለወደፊቱ የራሴ ነገር ኖሮኝ እኖራለሁ። ሁለተኛ ነገር ደግሞ አሁን ማለት ነው በጣም የገረመኝ ነገር ምንድነው ታውቃላችሁ? ሰይድ 3 ወሩን አልቋል። እመጣለሁ አላለኝም ወላ ቀራለሁ አላለም። ዝም ነው ያለው። እኔ በጣም ነው የገረመኝ። 3 ወሩ ካለቀ መግባት አይችልም። የሄደበት ቀን ካለቀ ማለት ነው። ኢትዮጵያ እንደሄደ እንኳን ሲለቅ ነበር። ካያችሁ ቻይና ሲሄድ ዩቲዩብ ላይ እየለቀቀ ነበረ። ፎቶን ፌስቡክ ላይ ራሱ